እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን እንጀምራለን። በዛሬው ፕሮግራማችን የያዝነው ዜናዎች ነው። እነዚህ ዜናዎች ወደ እናንተ እናደርሳለን። በመጀመሪያ ዮርዳኖስ፣ ግብፅና ቱርክ እስራኤል ጋር ለመዋጋት የወሰኑ። ሌላው ሳውዲ አረቢያ ነች። ሳውዲ አረቢያ አዲስ ነገር ተናግራለች። ይህንን በተመለከተ ወደ እናንተ እናቀርባለን። የኢራን ውጭ ጉዳይ ሚኒስትር በጣም የሚገርም ነገር ተናግረዋል። እሱንም ወደ እናንተ እናደርሳለን። አሜሪካም አዲስ ገንዘብ መሰብሰቢያ ገንዘብ ቸግሯታል። ገንዘብ መሰብሰቢያ አምጥታለች። የአሜሪካ ልኡካን ሶማሌላንድ ገብተዋል። ይህንንም በተመለከተ ጀርመንም መሳሪያዎችን መሰብሰብ ጀምራለች። ኢራን በእኔ ላይ እየተደረገ ያለው ፕሮፓጋንዳ ይቆም ብላለች። እሱንም ወደ እናንተ እናደርሳለን ማለት ነው። ስለዚህ አሁን የመጀመሪያው ዜና የሚሆነው ዮርዳኖስ፣ ግብፅ፣ ቱርክና እስራኤልን ለመውጋት አንድ ወታደራዊ እቅድ ይዘዋል። ይህንንም እስራኤል ራሷ በለፈለፈው ይጠፉ ነው። እስራኤል ራሷ በለፈለፈችው ነው ከአራቱም ሀገሮች እገጥማለሁ እያለች ስትፎክር ስለነበረ በዛ የተነሳ ይሄ ጉድ ሊወጣ ችሏል። ሌላው የሳውዲ አረቢያ የኢነርጂ ሚኒስትር አብዱልአዚዝ ለፑቲን ማለት ነው ሞት እስኪ ለየን ድረስ አብረን እንሄዳለን ብለዋል። እስኪ እንስማቸው። To all of these storms and winds and whims of the world, and even today we're going through so many crises in many places, in different places, with different causes, yet we're weathering all of these storms with a diligent commitment to each other as partners, that although I am a Muslim and Russia is not Catholic, but still we do go by until death do us part. Thank you. ይሄ ምን ያሳየናል? ይሄ የሳውዲ አረቢያ ከአሜሪካ እጅ መውጣቷና አሜሪካ ለሳውዲ አረቢያ ምንም ልትከላከል እንደማትችል ስላረጋገጡ ወደ ቻይና እና ሩሲያ ፊታቸውን አዙረዋል። ይሄ ትልቅ ፖለቲካዊ ለውጥ ነው። ሌላው የኢራን ውጭ ጉዳይ ሚኒስትር አባስ አርጌቺ የአሜሪካ አቻቸው የአሜሪካ አባቺ ሄሊኮፕተር መመታቷን በቀጥታ ባይጠቅሱም በይፋ የማህበራዊ ትስስር ገጻቸው ባስተላለፉት ትንኮሳ አዘል መልእክት በሆርሙዝ ባህረ ሰላጤ አካባቢ ያሉትን የውጭ ሀገር ጦሮች ሊደርሱባቸው የሚችል አደጋ ለመቀነስ ቀጠናውን ለቀው መውጣት እንዳለባቸው ገልጸዋል። አርጌቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከግዛታቸው አቅራቢያ የሚንቀሳቀሱ የውጭ ኃይሎች በራሳቸው የሰው ሰራሽ ስህተት በተፈጠረ አደጋ ወይም በግጭት መሃል በመግባት ሁልጊዜ ለአደጋ ተጋላጭ ናቸው ካሉ በኋላ ይህ አደጋ ለመቀነስ የተሻለው መፍትሄ ቀጠናውን ለቆ መውጣት ብቻ ነው ሲሉ አስጠንቅቀዋል። አክለውም እኛ የዲፕሎማሲ ቋንቋ እንመርጣለን፣ ነገር ግን ሌሎች ቋንቋዎችም መናገር እንችላለን ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩ የሆርሙዝ ባህረ ሰላጤ ዓለም አቀፍ የባህር ክልል ተደርጎ መወሰድ እንደሌለበት በኢራንና በኦማን መካከል የሚደረግ መሆኑን በመግለጽ ባህረ ሰላጤ ከአሜሪካ የባህር ዳርቻ በሺዎች የሚቆጠር ማይል ርቆ የሚገኝ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ ሁለቱ የአሜሪካ ባለስልጣናት ለሲኤንኤን ዜና አውታር እንደገለጹት የመጀመሪያ ደረጃ መረጃ እንደሚያመለክተው የአሜሪካዊ አቻቸው አባቺ ሄሊኮፕተር የተመታ የኢራን ድሮን
በኢራን ድሮን ነው። ስለዚህ እኛ መልሰን ጥቃት እናደርጋለን በማለታቸው ነው ይሄንን የተናገሩት ማለት ነው። ስለዚህ አባስ አርጌቺ ቆንጆ ዲፕሎማሲያዊ ንግግር ነው የነገራቸው። ሌላው የአሜሪካ ገንዘብ መሰብሰቢያ ያው ትንሽ አሜሪካ ቸስታለች። በዛ የተነሳ ገንዘብ በተለያየ መንገድ መሰብሰብ ነው የምትፈልገው። አሜሪካ ቪዛ በፍጥነት ለማግኘት ለሚፈልግ መንገደኛ $750 ተጨማሪ ክፍያ የሚጠይቅ አዲስ የሙከራ አሰራር ይፋ አድርገዋል። የአሜሪካ ውጭ ጉዳይ ሚኒስትር ከሰኔ 24 ቀን እስከ ታህሳስ 22 ቀን 2019 ዓ.ም የሚቆይ አዲስ የቪዛ አገልግሎት መረጃ አስታውቋል። ይህ አሰራር አመልካች ከመደበኛው $185 በተጨማሪ $750 በመክፈል በ10 ቀናት ውስጥ የቃለ መጠይቅ ቀጠሮ እንዲወስድ ይደረጋል ብለዋል። እኔ የሚገርመኝ አሜሪካ ሄደህ ምንድን ነው የምታደርገው? ምን ከአሜሪካ አውሮፓ ሄደህ ምንድን ነው የምትሰራው? ምንም። ቻይና ግን ከሄድክ ጭንቅላትን አስፈተህ ነው የምትመጣው። ምክንያቱም የስራ ነው እዛ ያለው ስራ፣ ቴክኖሎጂ። እዛ ስትሄድ ይቺን እኮ አገሬ ወስጄ በዚህ እሸጣለሁ ብለህ ነው የምትመጣው። እዛስ ደንሰህ ገንዘብን አጥፍተህ አንድ ቁም ነገር ሳታደርግ ነው የምትመጣው። ለዛ እዛ ለመሄድ እንደዚህ ራሳቸውን የቆለሉት ቻይና ራሳቸው እኮ ሄደዋል። ትራምፕ የዓለማችን ምርጥ ሀብታም ቻይና ሲገባ እኮ ምንድን ነው ያለው? ኤለን መስክ እየተሽከረከረ ካሜራውን ይዞ እንደዚህ ይዞ ነው ያነሳው። ምክንያቱም በቃ ምን ገነት ውስጥ ገብቻለሁ ብሎ ነው። እንደዚህ እያለ እዛ አሜሪካ ሄደ ለመደነስ ይህን ያህል እንትን። እኔ ቻይና $3000 ብትሄድ እኔ ቻይና መሄድ ነው የምፈልገው። ምክንያቱም ቻይና ስትሄድ ብዙ ነገር ታገኛለህ፣ ብዙ እውቀት ይዘህ ትመጣለህ። ቻይና እንደዚህ ብትል ያምርባታል። ሌላው የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ በዲፕሎማት ጀስቲን ዴቨር የሚመራ የአሜሪካ ልዑክ ቡድን በሀርጌሳ ተቀብሎ አነጋግሯል። እነዚህ ልዑኮቹ አሁን ከሶማሌላንድ ጋር ጥሩ ግንኙነት እያደረጉ ነው። ምናልባት አሜሪካ የሶማሌላንድ ነፃነትን ከሚቀበሉ አንዷ ልትሆን ትችላለች። ግን አሜሪካ አለች አላለች ግን በአሁኑ ሰዓት የምታመጣው ለውጥ የለም፣ አቅሙ ስለሌላት ማለት ነው። ጀርመናዊ አንድ ትልቅ ኩባንያ ራይንሜታል ከተባለ ዋና ዳይሬክተር ጦር መሳሪያ ለመግዛት 5.7 ሚሊዮን ዩሮ ወይ ደግሞ $6.1 ቢሊዮን ሜጋ የሆነ ስምምነት አድርገዋል። ይሄ ጀርመን በታሪኳ እንደዚህ የጦር መሳሪያ ገዝታ አታውቅም። ምክንያቱም አሜሪካ እኔ ያለሁላችሁ እኔን የምጠብቃችሁ እያለች ትንሽ ራሷን ከፍ ታደርግ ስለነበረ፣ ሁለተኛ ተጽዕኖ ስር ስለነበረች አታደርግም። አሁን ግን አሜሪካ ለራሷ መከላከል አቅቷት ሰራዊቷን ከዛ እያስወጣች ነው። ስለዚህ የግድ ጀርመን ጦር መሳሪያ ግዢ ውስጥ መግባት ግዴታዋ ሆኖባታል። ሌላው ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመ የድሮን ጥቃት በአሜሪካ የተደራጀ የሐሰት ሴራ ነው ስትል ኢራን አክሽፈዋለች። ይሄ ሆን ብሎ ራሳቸው መተው ራሳቸው ያደረጉት እንጂ እኔ እዚህ ውስጥ የለሁበትም ትላለች። ትክክሉም እሱ ነው። እውነቱም እሱ ነው። ስለዚህ አሜሪካ አሁን ወደ ተራ ስራ ነው ሄደችው፣ ወደ መወንጀል። በዓለም ሕግ እንደዚህ ፈጸሙ ሲቪሊያን ቦታ መቱ ተብሎ እንዲነገርላት ስለፈለገች ነው። እና እጅግ በጣም ከሚያስገርሙ ዜናዎች ብያቸዋለሁ የተከበራችሁ ተከታታዮች። ይህ ዜና እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። ሰላም ዋሉ። ቻው ቻው።